ርዕሳዊቷ ሱመያ ክፍል 2። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬም እንደተለመደው የሩሲያዊቷ ሱመያ የሚለውን ይችን እንስት ጀግና የሆነ ሱመያ ክፍል 2ን ይዤ ቀርቤያለሁኝ። ጋብቻ በመጨረሻም ሩሲያዊቷ እንስት ከካሊድ ጋር ጋብቻ ፈጸመች። ዲኗንም አጥብቃ መያዝ ጀመረች። ከብዙ ሙስሊሞች ሴቶች በተሻለ መልኩ በእምነቷ አስተምሮች ላይ ጸናች። አንድ ቀን ከባለቤቷ ጋር ወደ ንግድ ማዕከል ወጣች። በማዕከሉም ፊቷን የሸፈነች ሙስሊም ሴት አየች። ኒቃብ የለበሰች ሴት ለመጀመሪያ ጊዜ ማየቷ ነው። እጅግ ገረማት። ወደ ባለቤቷ ካሊድ በመዞር ጠየቀችው። ለምንድን ነው ይህች ሴት በዚህ መልኩ የለበሰችው አለችው። ፊቷ ላይ የሆነ ነውር ነገር ኑሮ አለመታየት ፈልጋ ነው ወይስ አለችው። እሱም አይደለም፣ ይህች ሴት ሂጃብን አላህ ሱብሃነሁ ወተዓላ ሙስሊም ሴቶች እንዲለብሱት በማዘዙ መልኩ መልበሷ ነው አላት። የአላህ መላእክተኛም በዚህ መልኩ ነው እንዲለበስ ያስተማሩት በማለት አስረዳት። ጥቂት ጊዜ ዝምታ መረጠች። ቀጥሎም አዎን፣ ትክክለኛውና አላህ ከኛ የሚፈልገው እስላማዊ አለባበስ በዚህ መልኩ ይመስለኛል አለችው። እንዴት አወቅሽ አላት። እዚህ የንግድ ማዕከል ከገባሁበት ጊዜ ጀምሮ የሁሉም አይኖች ወደ እኔ ሲወረወሩ ልብ ብያለሁ። አይኖቻቸው ቆርሰው እየጨረሱኝ እስኪመስለኝ ድረስ። በመሆኑም ፊቴን መሸፈን ግዴታ መሆን አለበት። ባሌ ብቻ ነው ሊያየኝ የሚገባው አለችው። ቀጥሎም እንደውም ከዚህ ማዕከል የዚህ አይነት ፊት የሚሸፍን ሂጃብ ሳሊዝ መውጣት የለብኝም፣ የምገዛበትን አሳዬ በማለት ጠየቀችው። እሱም እንደ እናቴና እህቶቼ ሁሉ በዚህ ሂጃብ ቀጥይ አላት። እሷ ደግሞ አይሆንም፣ አላህ የሚፈልገውን ሂጃብ ነው የምፈልገው አለችው። ቀናቶች አለፉ። ወጣቷም በዲኗ እየጠነከረች ኢማኗም እየጨመረ መጣ። ያወቃት ሰው ሁሉ ወደዳት። በባሏ ቀልብና ስሜት ላይ ነገሰች። እጅግም አፈቀራት። ከዕለታት አንድ ቀን የመጣችበትን ፓስፖርቷን ተመለከተች። ጊዜ ሊያጠናቀቅ ተቃርቧል። ስለሆነም መታደስ አለበት። መታደሱ መልካም ቢሆንም ጉዳዩን በትውልድ ከተማዋ መሆኑ ነው። ስለሆነም ወደ ሀገሯ ሩሲያ መሄድ ግድ ሆነባት። ግድ ሆነ። ካልሆነ የመቆያ ቪዛዋ ህገወጥ ነው የሚሆነው። ካሊድ ከእሷ ጋር ለመሄድ ወሰነ። እሷም ያለ ሙህሪም መሄድ እንደማትችል አመነች። ብቻዋን መሄድም አልፈለገችም። የሩሲያ የአየር መንገድ የሆነውን አውሮፕላን ተሳፈሩ። ከነኒቃቧ ነበር የተሳፈረችው። ከባሏ ጎን ኩራት እየተሰማት ተቀመጠች። ካሊድ በሂጃብሽ የተነሳ ችግር እንዳያጋጥመን እፈራለሁ አላት። እሷም ሱብሃንአላህ እነዚህን ኢአማንያን እንዲታዘዝና በአላህ እንዲክድ ትፈልጋለህን? ወላሂ ፈጽሞ አይሆንም፣ አላደርገውም፣ ያሉትን ይበሉኝ አለችው። ሰዎች በግርምት ወደ እርሷ ይመለከታሉ። አስተናጋጆች ምግብ ማቅረብ ጀመሩ። ምግብ ጋር መጠጥ ይቀርብ ነበር። የጠጡት ሞቅ እያላቸው ሲሄዱ መነጋገርና እሷን መናገር መውጋት ጀመሩ። ከዚያም ይስቃል፣ ሌላው ያላግጣል። አጠገቧ ቆመው ስለሷ ያወራሉ፣ ያጣጥላሉ። ካሊድ ሌላውን ይስቃል፣ ሌላው ያላግጣል። አጠገቧ ቆመው ስለሷ ያወራሉ፣ ያጣጥላሉ። ካሊድ ይመለከታቸዋል። ሆኖም ግን በራሳቸው ቋንቋ ያወሩ ስለነበረ የሚሉት አይገባውም። እሷ ግን እየሰማችና እየሳቀች የሚሉትን ሁሉ ትተረጉምለታለች። በዚህ ጊዜ ካሊድ ተቆጣ። እሷ ግን እንዲረጋጋ መከረችው። አይዞህ፣ አትዘን፣ አትጨነቅ፣
ሶሐቦችን ካገኛቸው ችግር አንጻር ሲታይ በጣም ቀላል ነገር ነው። ሶሐቢያት ካለፉበት መከራ ጋር ሲነጻጸር ይህ በጣም ኢመንት ነው አለችው። እሷም ባሏም ትዕግስትን መረጡ። በመጨረሻም የተሳፈሩበት አውሮፕላን አረፈ። ኻሊድ እንዲህ ይላል፣ ሩሲያ ስንደርስ ወደ ቤተሰቦቿ ቤት በመሄድ እነርሱ ዘንድ ቀናት ቆይተን ጉዳያችንን ጨርሰን የምንመለስ ነበር የመሰለኝ። የሚስቴ ሀሳብ ግን ከዚያ ከፍ ያለ ነበር። እንዲህ አለችኝ፣ ቤተሰቦቼ ኦርቶዶክስ ክርስቲያኖች ናቸው። ሃይማኖታቸው በጣም ያጠብቃሉ። አሁን እነርሱ ዘንድ መሄድ የለብንም። ማረፊያ ቤት እንከራይ። እዚያው ቆይተን የፓስፖርቱን ጉዳይ ከጨረስን በኋላ ሄደን ቤተሰቦችን እንጎበኛለን። በሀሳቧ ተስማማሁ። ማረፊያ ተከራየንና እዛው ቆየን። በነገታው ወደ ፓስፖርት ማደሻ ማዕከል ሄድን። ወደ ቢሮው ዘለቅን። አስተናጋጆችን የቀድሞውን ፓስፖርትና ሌላ ፎቶ ጠየቀን። በጥቁርና ነጭ የተነሳችው ፎቶ አቀበለችው። የፊቷ ቅርጽ ብቻ ነበር የሚታየው። አስተናጋጁ ይህ ፎቶ ለፓስፖርት አይሆንም፣ ባለቀለም ፎቶ ነው የምንፈልገው። ፀጉርና ትከሻሽ መታየት አለበት አላት። ከዚያ ፎቶ ውጭ ሌላ እንደማትሰጥ አስረግጣ ነገረችው። በሱ በኩል የማይሳካ መሆኑን ስታውቅ ሌላ የቦታው ሰራተኛ ዘንድ ሄደን፣ ቀጥሎም ሌላ ኃላፊ ዘንድ ሁሉም ፀጉሯ ተገልጦ የተነሳችው ፎቶ ካልሆነ በስተቀር አንቀበልም አሉ። ባለቤቴ እንቢታዋን ጸናች። እነሱም በዚህ ፎቶ እንደማያስተናግዷት ገለጹላት። ፎቶውን እንዲያጽድቁላት ብለን ዋና ኃላፊ ዘንድ ሄድን። ብዙ ጣረች፣ አስረዳቻት፣ ተከራከረች፣ ሞገተቻቸው። የሚፈለገው ፊት ነው። ምንድን ነው ልዩነቱ? ስትፈልጉ ፎቶዎቹን አነጻጽሯቸው አለቻቸው። ኃላፊዋም አሰራራቸው ይህን የማይፈቅድ መሆኑን አስረዳቻት። በመሆኑም እንደማትቀበላት ገለጸች። ባለቤቴም ከዚህ ፎቶ ውጭ ሌላ በፍጹም አላመጣም፣ ባይሆን ማድረግ ያለብኝም ሌላ መፍትሄ ካለ ንገሪኝ አለቻት። በመጨረሻም ኃላፊዋ ይህን ጉዳይሽን ሊፈታ የሚችለው መስኮ የሚገኘው ዋና ቢሮ ብቻ ነው አለችን። የፓስፖርት ጣቢያውን ትተን ወጣን። ወደ እኔ በመዞር ኻሊድ ወደ ሞስኮ እንሂድ አለችኝ። ተበሳጨሁ። እነርሱ የሚሉትን ፎቶ ስጫቸው በቃ አልኳት። አላህ ነፍስን ከችሎታዋ በላይ አያስገድዳትም። የቻላችሁትን ያህል አላህን ፍሩ ነው የተባለው። የግዴታ ስለሆነብሽ ነው የተጠየቅሽውን እያደረግሽ ያለሽው። ፓስፖርትሽን ሊያዩት የሚችሉት ደግሞ የተወሰኑ አካላት ብቻ ናቸው። ይህም ግድ ስለሆነ ነው ከዚያ ጊዜው እስኪያልቅ ድረስ ቤትሽ ነው የምትቀመጨው። ስለዚህ እባክሽን ራስሽን አታስጨንቂ። ሞስኮ ድረስ ለምን እንሄዳለን አልኳት። አይሆንም አለችኝ። ተገላልጨማ ፈጽሞ ፎቶ አልሰጣቸውም። የአላህ ሱብሃነሁ ወተዓላ ዲን ካወቅኩ በኋላማ ይህ ሊሆን አይችልም በማለት ተከራከረችኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ይችን የሩሲያዋን እንስት ጀግና በጣም ደስ የሚል ታሪክ ነው ያላት። እውነት ለመናገር ሰለምቶች በጣም ለዲናቸው ጠንካሮች ናቸው። አላህ ሁላችንም አላህ ያጠንክረን። በጣም ደስ የሚል ነው። መጨረሻው ላይ ጨርሶ በጣም ያስደስታል እና ውድና የተከበራችሁ የቻናሌ ቤተሰቦች እስከ መጨረሻው እንድትከታተሉ በአክብሮት እጋብዛለሁኝ። እንግዲህ ለዛሬ ክፍል 2 ይሄን ይመስላል። ቀጣይ ክፍል 3 እስከሚለቀቅ ሁላችሁም በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ እያልኩኝ በዚሁ ሰነባበታለሁ። መልካም ጊዜ ለሁላችሁ።